በራሱ ያስፈልገ ነበር እና ሌላ የሚመጣ ሰው ነበር እንዴ? ሁሉም እንዳንቺ ነው አይመስልሽ? እኔ ምን ሌባ ነሻ? አሁን እርግጠኛ ሆነቻለሁ። ግድናውን ከመቼው ረሳሽ? ከፖሊሶቹ በላይ አንቺ የተፈጠረው እንደምታውቂ በጣም እርግጠኛ ነኝ። እንዴ አንተ ደግሞ እዚህ ምን ትሰራለህ? እናት እንደዚህ ያደረገቻት የሚመስለኝ እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። እኔ ለእናትሽ ብዬ ያደረኩት ምንም ነገር የለም። እንደዛ አትመጥችሽ። እንዴት ነው የተረፍሽው? አሁን ወደ እናቴ ልግባ። ፖሊሶች ማለቴ መታት ቀየርም ወይ ብዬ ነው። በፍጹም እኔ እናቴ ሳትወጣ ከዚህ አልወጣም። የፈሰሰው ደም ቀላል የሚባል አይደለም። አንድ ደም ስጭኝና ቢያንስ እንደምወዳት እንኳን ብቻ አይደለም የምን ወርቅ በተገኘችበት ቦታ ተይዛ ለፍርድ ትቀርባለች። ወይኔ ባዩሽ ሰላም ውድና የተከበራችሁ ውዴ የቻናሌ ቤተሰቦች እንደምን አረፈዳችሁ፣ እንደምን ቆያችሁልኝ፣ እንደምን ከረማችሁልኝ። ሰላማችሁ በያላችሁበት ቦታ መላላ የምትገኙ እህት ወንድሞቼ ይድረስልኝ እያልኳችሁ ዛሬ ደግሞ በጠዋት መተናል ማለት ነው። እንግዲህ ወደ ኖላዊት ድራማ ላይ እንደ ሰሞኑ እንደተከታተላችሁት ሆኖ እንግዲህ በጣም የሚያሳዝን ሁኔታ ላይ ናት። ጉዷ ፈላ። ወይዘሪት ባዩሽ ጉዷ በፈላ። እንደዚህ ማድረጋ እንደዚህ መትቼሽ ትድኛለሽ ትላለች ወይ በዛ ሰዓት ሰው ቢሰማ ፈጣሪ ሆይ ምን እድሌ ነው በምን እድሌ። እና እንግዲህ ውድ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ እንደተለመደ ሰብስክራይብ ማድረጉን እንዳትረሱ። አዲሶች መረጃ ሲደርስ ቶሎ ወደ እናንተ እናቀርባለን ማለት ነው። ነባሪዎች ላይክ ሼር እያደረጋችሁ ግቡ ማለት ነው። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን ተጫኑ። የደውል ምልክቷን ካልተጫናችሁ የምንለቀው ቪዲዮ የምንለቀው መረጃ ወደ እናንተ ቶሎ አይደርስም ማለት ነው። እንግዲህ ዛሬ በተለመደው ቪዲዮ ኖላዊት ድራማ ላይ ዜናን መተናል። እንግዲህ እንዳያችሁት ሜሉዬ በመጥፎ ማሳዘን ሁኔታ ላይ ናትና እግዚአብሔር ይማራት። ያው ድራማ ነው እንግዲህ እነሱ እንትን የላቸውም እና በሆነም ግን በጣም ያታሳዝናለች። አይን አውጣ ሆና አይኗን በጨው አጥባ ደግሞ ወይዘሪት ባዩሽ ወይኔ ልጅ ወይኔ እህቴ ብላ እያለቀሰች ትመጣለች፣ እየመጣች ትገኛለች ማለት ነው። 90 ላይ ማለት ነው። እንግዲህ እንደዚህ አይነት እባብ ሰው ወፍራም እባብ ሰው ማለት እንደሷ ናት፣ እንደ ባዩሽ ናት ማለት ነው። አሁንም ግን እኔ ፈራውላት ምንድነው ነቁባት፣ ሰዎቹም ነቁባት፣ ሁሉም ሰው ነቃባት። ግን ቢሆንም ግን ሹክ ብላ መድኃኒት እንዳታስቀይረው አንደኛው፣ ሁለተኛ ደግሞ በትራስ አፍና እንዳትገለው ነው የፈራሁት። እንግዲህ ማለትም ደግሞ ሜሉም ደግሞ ተመልሳ ደሙ ቢሰጣትም ትላንት እንዳያችሁት ደም ተሰጥቶ ነበረ፣ ደም ቀንሶ ነበረ። ደሙ ቢሰጣም ያው ሰውነታ ውስጥ ተመታ ቤት ውስጥ ብዙ ሰዓት ስለቆየች ብዙ ሰዓት ስላልደረሱላት ብዙ ደም ስለፈሰሰባት ደም አስፈልጋ እውነት ነው። ደሙ ቢሰጣም ደግሞ ሰውነታ ድረስ እስከሚሰራጭ ድረስ አትነቃም ማለት ነው። ግን ብትነቃም ብዙ ሰውም አታስታውስም፣ ያው በጭንቅላት ስለተመታች ማለት ነው። ቀስ እያለች ነው ሰውን እያስታወሰች የምትደው ማለት ነው። እንግዲህ ባዩሽ ጉድሽ ፈላ። አሁን ምን አባሽ ነው የምታደርጊ? የታባሽ ነው የምትጂ? የታባሽ ነው ምን አባሽ ነው የምታደርጊ? እና እንግዲህ ባዩሽ እንዳያችሁት ደግሞ ሚስ እንትራን አንቃለች ማለት ነው። አስታውሳለች እሱ ደም ማን ደም እንደሰጣ ዝም ብላ ራሷን ጨዋ አድርጋ ጨዋ ሆና ምንም እንደማታውቀው ሆና፣ ፖሊሶቹ ግን አሻራ ላይ እሷ እንደሆነችም ይታያል። አሻራ ትሰጣለች። በአሻራ ተመሳሳይ ነው እና አሻራ ብትሰጣም አሻራ ከአሻራ ጋር እሱ ጋር ነው። አሁን እንትን እንዳታስቀይሮ ነው ይፈራል ማለት ነው። አሻራ ብትሰጣው እዛ ቆማ አሻራ ካልሰጠች ነው እንጂ እዛ ሐኪም ቤት ሄዳ እዛ ፖሊስ ጣቢያ ሄዳ አሻራ ከሰጠች ታስቀይረዋለች። እዛ ግን ሆና አሻራ ከሰጠች ደግሞ አታስቀይረው። ምን አባቱ ነው የምታደርገው ታዲያ? ያው እባብ ነው፣ እባብ ናት እሷ። እባብ ደግሞ ጓደኛ እባብ አይጣም መቼም። እና ዘመዶቻችን እንግዲህ እንደዚህ አይነት
ባህሪያችን ከህይወታችን ያውጣ ፈጣሪ ማለት ነው። እውነት ለመናገር በጣም ያሳዝናል። እና ደግሞ መልሳ ጆሮ እንዳያችሁ ጆሮን አንቃለች ማለት ነው። ለምን ደም ሰጠሃት ማለት ነው። እንግዲህ ዶክተሯ ደግሞ ትመጣባታለች ማለት ነው። ዶክተሯ ትመጣለች። ከዛ ወይዘሮ ባዩሽ እጅ የወይዘሮ ባዩሽ እጅ እንዳለበት ሁሉም ይጠረጥሯል ማለት ነው። እና እሷም ደግሞ ክስ እርግብ ላይም ክስ ይመሰረታል ማለት ነው። ክስ በተመሰረተ ሰዓት ያው አክስቷም ናት ግን ትነግሯለች ማለት ነው። እሷ ትጠቁማለች ማለት ነው። እሷ እንደዚህ እንደ የሰው ህይወት እኮ ነው እንትን ያለችው እና ትሰጣታለች ማለት ነው። አሳልፋ ደግሞ ያው እኔ ፈራሁት አሁን ምንድነው የሀንዬ እንትን ስላለባት እጅ ስላለባት ሀንዬ ጣርሙሿን አናቷን ባዩሽ እዛት አይደለ የመጣችው። ስለዚህ እንትን እንዳይሏት ነው ፈራሁት። ሀንዬን ጣርሙሿ እጇን ስለነካች አፏን ስለነካች በእጇ እንትን እንዳይሏት ነው የፈራሁት ማለት ነው። ለሁሉም እግዚአብሔር መልካም ነው። እንግዲህ እስቲ የሚሆን እናያለን ማለት ነው። ዛሬም አትነቃም እንግዲህ ባዩሽ አሁንም ደግሞ በምን ድራማ ነው የመጣችው የሚለው አብረን የምናይ ይሆናል ማለት ነው። በምን ሁኔታ ነው የምትቀጥለው የሚለው ኢባብ ሆነች ምን አይነት ናት ግን? ፈጣሪ ሆይ ሁሉ ቦታ እንደዚህ ነው የምትሰራ ከሆነማ ወዮ ያሰጋል። በህይወትም ያሰጋል። እሷ የምትፈልገው ንብረቷ በሁሉ ነው። እና ታዲያ ንብረቷ የሰው ህይወት አጥፋታ እንደ ንብረቷ የምትቀማው አታገኘውም። በህልሟ ነው እንጂ አታገኘውም። እና በቃ እርግብ እሷ እንደላከችው ሁሉ ሰውም ነቅቶባታል ማለት ነው። ነቁባት ማለት ነው። እግዚአብሔር አንድ እንደዚሁም ብቻ በስማም ያጋልጣል። እኔ እሷን ማጋለጧን ብቻ ነው እንትን ያልኩት ጓጓት። አሁን እንግዲህ ማለት ይም ዛሬ ማናቃም ብትነቃም አታስታውሰውም ሰው ማለት ነው። ጭንቅላት ስለተመታች ደሙ ቶሎ ሰውነቷ ውስጥ አይረጭም። ስለዚህ አትነቃም። እኔም ደግሞ እንደኔ ጥሏት ባይወጡ ከቤት ከክላስ ጥሏት ባይወጡ ባዩ ሰውን ገዝታ እንትን በትራስ እንዳታፍነው ወይም ደግሞ መድኃኒቱ እንዳታስቀይረው እንድትሞት ማለት ነው። እና በጣም ከባድ ነው። ፈጣሪ ሆይ እና ውዶችዬ ዛሬ ቪዲዮ ይሄን ይመስላል ማለት ነው። ማታ ጠብቁኝ፣ ደግሞ በአዲስ መረጃ እመጣለሁ። መልካም ቆይታ ሁንላችሁ እስከዛ ድረስ